ሰላም ጤና ይስጥልን። የአዲስ ፎከስ ሚዲያ አበይት ነጥባችንን በማስቀደም እንጀምራለን። ኦቦ ሽመልስ አብዲሳና የጨረቃ ቤቶች ጉዳይ። የጨረቃ ቤቶች ህጋዊ ይሆናሉን? ኦቦ ሽመልስ አብዲሳ ለምን ይህንን ድንገተኛ ውሳኔ ወሰኑ? የሸገር አዳማና ቢሾፍቱ ከተሞች የሱዳን ከተሞች ናቸውን? ብልጽግና የወያኔ ኢህአዴግን የምርጫ ስልት ይከተል ይሆን? በጨረቃ ቤቶች ጉዳይ ከህገ ወጥ ድሃ ወደ ህጋዊ ድሃ የተቀየሩት በርካታ ሰዎች ጉዳይስ? ማለት ደረጃውን የጠበቀ ኑሮ አይደለም እየኖሩ ያሉት። ሁለት ነገር ነው ያለው። እዛ ውስጥ ድሃ ኢሌጋል ናቸው። አሁን አትሊስት ሌጋል ናቸው። ድሃው ነው ሌጋል ናቸው። ይህንን አስደሳች አሳሳቢና ድንገተኛ የሆነውን የኦቦ ሽመልስ አብዲሳ የጨረቃ ቤቶች ውሳኔን በተመለከተ ሙሉ መረጃውን በዝርዝር እናቀርብላችኋለን። የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉም በአክብሮት እንጋብዛለን። Subscribe Addis Tikere Media's YouTube channel and get the details. ዓለምን በአዲስ እይታ ይመልከቱም። See the world through a new perspective. እውነትን በመረጃም ትንተናን በእውቀት። ኢትዮጵያ አዲስ አበባ የውብ ተፈጥሮ ሀብት ባለጸጋ፣ የድንቅ ባህል መገኛ። አገሬ ወሎ ገራገሩ የቀኝ ግዛት ቀባሪ፣ የድል ፋና ወጊ፣ የአፍሪካውያን ራስ፣ የነጻነት አርማ ምልክት፣ የኦቦ ሽመልስ አብዲሳና የጨፌ ኦሮሚያ የህገ ወጥ የጨረቃ ቤቶች ውሳኔ። የኦሮሚያ ክልል መንግስት ምክር ቤት ጨፌ ኦሮሚያ በመጋቢት 10 2018 ባካሄደው ስድስተኛ የሥራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤው በክልሉ ያሉ ህገወጥ ወይም የጨረቃ ቤቶች ተብለው የሚታወቁትንና ይፋዊ ካርታና ፕላን የሌላቸውን ቤቶች በተመለከተም ካርታና ፕላን የሌላቸውን ቤቶች በዚያው ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ለመስጠት መመሪያ አጽድቆ ለክልሉ መሬት አስተዳደር መላኩንም ዋዜማ ሬዲዮ ዘግቧል። ህገወጥ ወይም የጨረቃ ቤቶችን ህጋዊ የማድረግ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻም እንደሚከናወን በመመሪያው አመላክቷል። በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ህጋዊ የማድረግ ሂደቱ እንደሚጀምርም ተገልጿል። አሰራሩን የሚከታተሉትና የሚያስፈጽሙትም በከተማ አስተዳደሮች ያሉ የመሬት አስተዳደር ጽሕፈት ቤቶች መሆናቸውን መመሪያውም ይደነግጋል። አመልካቾች ማመልከቻ የሚያስገቡበትን ቀን በይፋዊ ማስታወቂያም እንደሚገልጽም ተመላክቷል። የከተማ መሬት አስተዳደር ጽሕፈት ቤቶች በማመልከቻው መሰረት ያዋቀሯቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበትን ቦታ ከከተማው ፕላን ጋር የሚጣጣም መሆኑ ከተጣራ በኋላ ቤቱን ህጋዊ የማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደቱ እንደሚጀምርም ተገልጿል። ህጋዊ የሚደረገው የመኖሪያ ቤት ቦታ በካሬ ሜትር ተለክቶ ከከተማው የመሬት ሽንሸና ደረጃ ወይም ስታንዳርድ የሚተርፍ ከሆነ ትርፍ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ በመመሪያውም ተመላክቷል። ህገወጥ ቤቶችን ህጋዊ የማድረግ ስራም በኦሮሚያ ክልል ውስጥ ያሉትን የሸገር አዳማና ቢሾፍቱ ከተሞችን እንደማያካትትም በመመሪያው ተገልጿል።
ህጋዊ የማስደረጊያ ክፍያን በተመለከተም በሊዝ ስርዓት የሚተዳደሩ ከተሞች በከተማው የመሬት ደረጃ መሰረት የከተማ መሬት ሊዝ አዋጅ ከጸደቀበት ከጥር 24 2005 ጀምሮ ያለውን የሊዝ ውዝፍ ክፍያም እንዲሁም የጣሪያና ግድግዳ ግብር ክፍያ አመልካቾች መክፈል እንደሚኖርባቸውም በመመሪያው ተደንግጓል። በመሬት ሊዝ ስርዓት ባልገቡ ከተሞች የሚገኙ ቤቶች ደግሞ ከጥር 24 2005 ዓመተ ምህረት ጀምሮ በከተማው ደረጃ ተሰልቶ የመሬቱን ኪራይ እንዲሁም የጣሪያና ግድግዳ ግብር ክፍያም በተጨማሪም የክፍያውን 30 በመቶ ቅጣት መክፈል እንደሚጠበቅባቸውም ሰነዱ አብራርቷል። ክፍያውን በአንድ ጊዜ ከፍለው ማጠናቀቅ ለማይችሉ ሰዎች በሁለት ዓመታት ውስጥ በአራት ጊዜ ክፍያ ከፍለው ማጠናቀቅ እንደሚችሉም በመመሪያው የተፈቀደ ሲሆን በተቀመጠው የጊዜ ገደብ ክፍያውን ከፍሎ ያላጠናቀቀ አመልካች ግን መሬቱ ህጋዊ እንደማይደረግለትና የከፈለውንም ክፍያ መልሱ ብሎ መጠየቅ እንደማይችልም አስጠንቅቋል። የወጣውን መመሪያ በተቀመጠለት የጊዜ ገደብ ውስጥ ያልፈጸመ በመሬቱ ላይም የሰራው ቤት ፈርሶ መሬቱ ወደ መንግስት የመሬት ባንክ ተመላሽ እንደሚሆን በመመሪያው ላይ የተጠቀሰ ሲሆን በሌላ በኩል መንግስት መሬቱን በማፍረሱ የሚያስከትለው ኢኮኖሚያዊ ጉዳት ካለ ቤቱ ሳይፈርስ ባለበት እንደሚወርሰው ተደንግጓል። በየትኛውም ቦታ ይሁን በስሙም ይሁን በሌላ ሰው ስም ከአንድ በላይ ህጋዊ ያልሆነ መሬት ያለው ግለሰብ መሬቱን ህጋዊ በማድረግ ሂደት ውስጥ እንደማይስተናገድና መሬቱም በመንግስት እንደሚወረስ ተገልጿል። ከዚህ በተጨማሪም ከከተማ ፕላንና መሰረተ ልማት ጋር የማይጣጣሙ ህጋዊ ያልሆኑ ቤቶችን ማፍረስ እንደሚቀጥልም በመመሪያው ተጠቅሷል። ይህ ህገወጥ ወይም የጨረቃ ቤቶችን ህጋዊነት መስጠትና የማረጋገጫ የምስክር ወረቀት በአንድ ዓመት ጊዜ ውስጥ ብቻ ተጠናቆ እንደሚያልቅ ትዕዛዝ የተሰጠ ሲሆን መዘግየት ቢፈጠር የከተማ ከንቲባዎችና የወረዳ አስተዳዳሪዎች ተጠያቂ እንደሚሆኑ በመመሪያው እንደተገለጸም ዋዜማ በዘገባው አመላክቷል። ከከተማ ፕላንና መሰረተ ልማት ጋር የማይጣጣሙ ህጋዊ ያልሆኑ ቤቶች የፈረሰባቸው የቤት ባለቤቶችም የክልሉ መንግስት በተለያዩ ጊዜያት በሚያደርገው መሬት ሸንሽኖ የመስጠት ሂደት ውስጥ እንደሚካተቱም በመመሪያው ተደንግጓል። ከዚህ በተጨማሪም መመሪያው የኦሮሚያ ክልል የከተሞች ፕላን ኢንስቲትዩት መመሪያው በአግባቡ ስራ ላይ መዋሉንና አለመዋሉንም እንዲቆጣጠር ትዕዛዝ ሰጥቷል። ይህንን ስራም በዋናነት ኃላፊነት ወስደው የሚሰሩት የክልሉ የመሬት አስተዳደር ቢሮ፣ የክልሉ የከተማ ልማትና ቤቶች ቢሮ እንዲሁም የክልሉ የከተሞች ፕላንና ኢንስቲትዩት መሆናቸውንም ተመላክቷል። በኦቦ ሽመልስ አብዲሳ የሚመራው የኦሮሚያ ክልሉ አስደሳች አሳሳቢና ድንገተኛ ውሳኔን በተመለከተ የሚነሱ ነጥቦች። በመጀመሪያም መንግስት እጅግ በጣም ቢዘገይም ህገወጥ ወይም የጨረቃ ቤቶችን ወደ ህጋዊነት በማምጣት የምስክር የማረጋገጫ ወረቀት ለመስጠት መሞከሩና መመሪያ መውጣቱ በትንሹም ቢሆን ምስጋና ይገባዋል። መንግስት ለህዝብ የሚጠቅም ነገር ሲሰራም ምስጋናና ድጋፍ ሲሰጠው፣ በተቃራኒው ደግሞ ህዝብንና ግለሰቦችን የሚጎዳ ተግባር ሲፈጽም ተቃውሞና ነቀፌታ ያጋጥመዋል። በመሆኑም በኦቦ ሽመልስ አብዲሳና በኦሮሚያ ብልጽግና በበላይነት የሚመራው የኦሮሚያ ክልል መንግስት ህገወጥ የጨረቃ ቤቶችን ህጋዊ በማድረግ ስራው የሸገር የአዳማና ቢሾፍቱ ከተሞች ለምን አልተካተቱም? የሸገር አዳማና ቢሾፍቱ ከተሞች የሱዳን ከተሞች ናቸውን? እንደሚታወቀው ባለፉት ዓመታት በሸገር በአዳማና ቢሾፍቱ ከተሞች ህገወጥ የጨረቃ ቤቶች ናቸው በማለት መፍረሳቸውም ይታወቃል። በተለይም በአዲስ አበባ ከተማ ዙሪያ በተመሰረተችው ሸገር ከተማም በርካታ ቤቶች እንዲፈርሱ ተደርገዋል። በመሆኑም በርካታ ዜጎች መፈናቀላቸውም ይታወቃል። በኦሮሚያ ክልል በተለይም በአዲስ አበባ ከተማ ፊንፊኔ ዙሪያም በሚገኘው የሸገር ከተማ አስተዳደር በዜጎች ላይ ሌሊት በተኙበት ሳይቀር
ቤታቸው እንደፈረሰባቸውም ይታወቃል። በዜጎች ላይም መፈናቀል፣ ጎዳና መውጣትና የቤተሰብ መበታተን በማስከተል ለከፍተኛ ማህበራዊና ኢኮኖሚያዊ መስቀልቅል መዳረጋቸውም ይታወቃል። ህገወጥ የጨረቃ ቤት የፈረሰባቸው ኢትዮጵያውያን ዜጎች ከሀብትና ንብረት ውድመት በተጨማሪም ከህገወጥ ድሃ ወደ ህጋዊ ድሃ መቀየራቸውን በአንድ የመንግስት ባለስልጣን በይፋ መነገሩና መንግስትም በባለስልጣኑ ላይ እርምጃ ባለመውሰዱ በተጎጂዎች ላይ በሀገራቸው የመገፋት ስሜትን የፈጠረ እንደነበርም ይታወቃል። ነትን ለማጥፋት ሲባል ድሃ ላይ ተጽዕኖ ማሳደር አለብን። የሚገርምህ ከዛ ውስጥም እያሉ የኑሮ ሁኔታ የኖርማል የጤነኛ ማለት ደረጃውን የጠበቀ ኑሮ አይደለም እየኖሩ ያሉት። እዛ ውስጥም እያሉ ድሃ ናቸው። ሁለት ነገር ነው ያለው። እዛ ውስጥ ድሃ ኢሌጋል ናቸው። አሁን አትሊስት ሌጋል ናቸው። ድሃው ነው ሌጋል ናቸው። ባሉበት ኖሮ አሁን ሌጋሊ ድሃ ናቸው። የኦሮሚያ ክልል መንግስት ህገወጥ የጨረቃ ቤቶችን በመስፈርት የህጋዊነት ማረጋገጫ ለመስጠት መወሰኑ ባለፉት ዓመታት በተለይም በሸገርና በሌሎች በመመሪያው ባልተካተቱት ከተሞች ላይ የተደረገው ፈረሳም ቤቶቹን ወደ ህጋዊነት ከማምጣት ይልቅ ግብታዊነት በተሞላበት መልኩ በኃይል ፈረሳ መደረጉ አግባብነት እንዳልነበረው ማሳያም ይሆናል። የሸገርና ሌሎች በመመሪያው ያልተካተቱት ከተሞች ከፍተኛ ፈረሳ የተደረገባቸው በመሆኑ ቤት የፈረሰባቸው ዜጎች ጥያቄ እንዳያነሱ የታሰበ ወይስ ሌላ ምክንያት ይኖረዋል? ከዚህ በፊት ላለፉት ዓመታት ቤት ለፈረሰባቸውና ጉዳት የደረሰባቸውን ዜጎች በተመለከተ በመመሪያው ለምን አልተካተቱም? ከፕላን ጋር በተያያዘ ህጋዊ የማይሆኑት ቤቶች ለምን በአዲስ መልኩ በፕላኑ መሰረት እንዲሰሩ ለባለቤቶቹ ፈቃድ አይሰጥም? ህገወጥ የጨረቃ ቤቶችን ወደ ህጋዊነት የማስገባቱ ሂደት የቤት ባለቤቶችን ወይም ዜጎችን ለምዝበራና ለማታለል አይዳርግም? በተለይም አንዳንድ የከተማ መሬት አስተዳደሮች ጉዳዩን ለከፍተኛ ምዝበራና ለሙስና መጠቀሚያ ለከፍተኛ አላስፈላጊ ዘረፋ ክትትልና ቁጥጥሩ ምን ያህል ትኩረት ተሰጥቶታል? በተለይም በኢትዮጵያ ያሉ በርካታ የከተማ መሬት አስተዳደሮች እጅግ አስከፊ በሆነ ሙስና ውስጥ ከመሆናቸው አንጻር ዜጎች ለዘረፋና ሙስና እንዳይጋለጡ ያሰጋል። በመጨረሻም በኦቦ ሽመልስ አብዲሳ የሚመራው የኦሮሚያ ክልል መንግስት ህገወጥ የጨረቃ ቤቶችን በመስፈርት ህጋዊ ይዞታ ለመስጠት የወሰነው ውሳኔ ያለንበት ወቅት የምርጫ ጊዜ ከመሆኑ አንጻር ጉዳዩን ለምርጫ መጠቀሚያና የመጫወቻ ካርድ ለማድረግ የታሰበ ወይስ ለሰፊው ህዝብ ጥቅም ታስቦ የተደረገ ውሳኔ? ጉዳዩን ለምርጫ መጠቀሚያነት ካልታሰበ ላለፉት ዓመታት መመሪያውን ማዘጋጀት ለምን አልተቻለም? ወያኔ ኢህአዴግ ዘይትና ስኳር በምርጫ ወቅት እንደሚያቀርበው ሁሉ ይህንኑ የህገወጥ የጨረቃ ቤቶች ውሳኔ ስጦታም እያቀረበ ይሆን? መንግስት አሁን ካለው የከተሞች መስፋፋትና ከፍተኛ የቤት ፍላጎት አንጻር ለሁሉም ግልጽ የሆነ የዜጎችን አቅም ባገናዘበ መልኩ ያለውን ችግር በዘላቂነት ለመፍታት መስራት ይኖርበታል። ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ እንመኛለን። እስከ ፕሮግራማችን ፍጻሜ ስለተከታተላችሁን እናመሰግናለን። Subscribe Addis Tikere Media's YouTube channel and get the details.